ሰላም ቤተሰብ እንዴት ናችሁ? በዛሬው በጣም ወሳኝ ነገር ነው ይዤላችሁ የመጣሁት ማለት ነው። ዩቲዩብ መሰሩም ቢሆን ኦር ደግሞ ዌብሳይታችሁን ሞኔታይዝ አድርጋችሁ ቢሆን ይሄን ነገር አድሰንስ አካውንታችሁ መስት ቬሪፋይ መሆን አለበት፣ አይዴንቲቲ ቬሪፊኬሽን ማለት ነው። ነገር ግን እንደ በፊቱ ፒን ጠብቀን ወይም ደግሞ ፖስታ ቤት አስልከን መሆን ቀርቷል ማለት ነው። ይሄ ደግሞ በጣም ኢዚ እና በጣም ምቹ ነው፣ በተለይ ለኛ ኢትዮጵያ ውስጥ ማለት ነው። ምክንያቱም ፖስታ ቤት ፒን ለመጠበቅ በጣም ቻሌንጅ ነበረ፣ በፊት ላይ በጣም ስቃይ ነበረ። ስለዚህ ግን በዛሬው እንዴት አድርጌ እዚህ ጋር አይደንቲቲ ቬሪፊኬሽን እንደጨረስኩኝ በፓስፖርት ወይም ደግሞ በናሽናል አይዲ ወይም ደግሞ ድራይቨር ላይሰንስ ተጠቅማችሁ እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ አሳያችኋለሁ። ከዛ ውጭ ደግሞ እርግጠኛ ነኝ ብዙዎቻችሁ ጋር ጥያቄ ይሆናል ብዬ ያሰብኩትን አንድ ጥያቄ መልስላችኋለሁ ማለት ነው። የሰው መጠቀም ይቻላል የሚለውን እርግጠኛ ነኝ ይሄ ጥያቄ እናንተ ጋር ይነሳል ብዬ አስባለሁኝ። ይህንን መጨረሻ ላይ መመልስላችሁ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። እያንዳንዱን ስቴፕ አብሬ ስለማሳያችሁ ፉሊ እስከ መጨረሻው ምንም ስኪፕ ሳታደርጉ ተከተሉኝ። ይህን ቪዲዮ ላይክ እያደረጋችሁ አበረታቱኝ ማለት ነው። ወደ ቪዲዮ። ስለዚህም እንግዲህ እንደምትመለከቱት እዚህ ጋር መጀመሪያ ላይ ቀጥታ ወደ አይደንቲቲ ቬሪፊኬሽን ጋር ስንገባ ሁለት አማራጮች አሉ ማለት ነው። ቬሪፋይ ናው እና ዩዝ አይዲ እና ሜል ፒን ቬሪፊኬሽን ማለት ነው። ሜል ፒን ቬሪፊኬሽን የሚባለው የድሮ ወይም ደግሞ በፖስታ ቤት ተልኮልን ከወረቀቱ ላይ 6 ዲጂት የምንሞላው ነው ማለት ነው። ከዛ ውጭ ደግሞ ዩዝ አይዲ የሚለው ደግሞ አሁን ላይ ከፐርሶና ጋር በመተባበር ያቀረቡት ነው ማለት ነው። ከፐርሶና ጋር ያቀረቡት ምንድን ነው? ፓስፖርት በመጠቀም ኦር ደግሞ ናሽናል አይዲያችንን በመጠቀም ወይም ደግሞ ድራይቨር ላይሰንስ በመጠቀም ብቻ ቀጥታ አይደንቲቲ ቬሪፊኬሽን ቬሪፋይ ስናደርግ ብቻ ቀጥታ ምን ያደርግልናል? አድሬስ ቬሪፊኬሽንም በዛው አብሮ ይጨርስልናል ማለት ነው። እንደ በፊቱ ለምሳሌ አይደንቲቲ ቬሪፋይ ካደረግን በኋላ ፒን ተልኮ ከዛ በኋላ መስቲያንን ቬሪፋይ እናደርግ ነበር። አሁን ግን ሙሉ ለሙሉ ከአይዲያችን ላይ እሱን ነገር ይወስዳል። ከዛ በኋላ ኤቭሪቲንግ እሱን ከወሰደ በኋላ ፌሳችንን ስካን ያደርጋል ማለት ነው። በተለያየ ዳይሬክሽን እኛን ሙሉ ለሙሉ ሮቦት አለመሆን ያን ቼክ ያደርጋል። አፍተር ዜን ቀጥታ ቬሪፋይ ያደርግልናል ማለት ነው። ስለዚህም አሁን ወደ እሱ ስቴፕ እንሄዳለን ማለት ነው። አብራችን ቆዩ። ቀጥታ እንሂድ። ስለዚህም እዚህ ጋር አሁን ቬሪፋይ ነው የምትላለች ማለት ነው። እሷን መጀመሪያ ቀጥታ እናረጋለን። እሷን ክሊክ እናረጋታለን። እንደምትመለከቱት ሪዳይሬክት ቱ ፐርሶና ይላል ማለት ነው። ይሄንን ማለትም ዩዝ ፒኑን ከዩዝ አይዲውን ቀጥታ ከፐርሶና ጋር አብሮ ኢንተግሬት አድርገው ስለሚሰሩ ቀጥታ ፐርሶና የሚለውን እሱን ኮንቲኒው ትልታላችሁ። ከዛ በኋላ እዚህ ጋር ጌቲንግ ስታርት ይልና ቀጥታ ከታች በኩል ቢግን ቬሪፋይንግ የምትላለች ማለት ነው። እሷን ክሊክ ታደርጓታላችሁ። በምታደርጓት ሰዓት ላይ እንደዚህ ይመጣላችኋል። አፍተር ዜም እንደምታደርጉት እዚህ ጋር ካንትሪ ያላችሁበትን ትክክለኛ ካንትሪ ትመርጣላችሁ። እኛ ኢትዮጵያ ስለሆነ ኢትዮጵያ ውስጥ ቀጥታ የኢትዮጵያን እንመርጣለን ማለት ነው። እኛ የምንጠቀመው ምንድነው? ከነዚህ ከሶስቱ ቅድም እንደነገርኳችሁ ድራይቨር ላይሰንስ፣ ናሽናል አይዲ ወይም ደግሞ ፓስፖርት ነው ማለት ነው። ከሶስቱ መጠቀም ትችላላችሁ። ከዛ እዚህ ጋር አሁን ኖርማሊ የሰው የምትጠቀሙ ከሆነ ምን መሆን አለበት ማለት ነው? ቀጥታ ያ ሰው ከጎናችሁ ሊሆን ይገባል ማለት ነው። ከዛ ውጭ ደግሞ ያለውን ኤቭሪቲንግ ደግሞ መጨረሻ ላይ በደንብ በዝርዝር ማሳያችሁ ይሆናል። ስለዚህ ግን አሁን እኛ የምንጠቀመው ናሽናል አይዲ ስለሆነ ናሽናል አይዲ የምትለዋን እሷን እንመርጣለን ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት ከመረጥን በኋላ እዚህ ጋር ናሽናል አይዲያችንን ከመረጥን በኋላ ምንድነው እዚህ ጋር የካሜራ ምልክት ያመጣልናል። ቀጥታ መጀመሪያ ናሽናል አይዲያችንን የሆነ የሚታይ ብርሃን ቦታ ላይ ብራይት የሆነ ቦታ ላይ እናስቀምጥና ፍሮንት ወይም ደግሞ የፊት ገጹን በደንብ አራት ማዕዘኑ እያንዳንዱ እንዲታይ አድርገን ፎቶ እናነሳዋለን ማለት ነው። ከዛ በኋላ ልክ ስካን ካረግን በኋላ ሙሉ ለሙሉ ስናስገባ ራሱ አረንጓዴ ምልክት ጠርዙ ላይ በደንብ ያሳየናል። ከዛ በኋላ ዩዝ ዚስ ፎቶ የምትለዋ ከታች በኩል አለች። እሷን በደንብ ያከበብኩላችሁን እሷን ትጠቀሟታላችሁ። እሷን በተኗን ስትነኩ ቀጥታ ምን ያደርግላችኋል? እሱን ካፕቸር አድርጎ ይወስዳል። አፍተር ዜን ከዛ በኋላ ደግሞ ባክ ነው የምታስገቡት ማለት ነው። ልክ እንደዚህ ከገባላችሁ የፍሮንቱ ከገባ በኋላ ከዛ በኋላ ባክ ወይም ደግሞ የጀርባውን ይሄ ባርኮድ ያለውን ወይም ደግሞ እና አድሬስ የተለያዩ ኢንፎርሜሽኖች የያዙትን ከኋላ እሱን እስካን ታደርጉታላችሁ ማለት ነው። ያንን ለምንድን ነው? ለአድሬስ ቬሪፊኬሽን እና ቀጥታ ባርኮዱን ደግሞ እስካን በማድረግ ቀጥታ ትክክለኛ አይዲ መሆኑን እስካን አድርጎ ከናሽናል አይዲ ኮንፈርሜሽን ወስዶ ቀጥታ ያንን ቬሪፋይ ያደርጋል ማለት ነው። ስለዚህ አሁንም ቅድም እንዳልኳችሁ ባኩንም እስካን ስታደርጉ እስካን አድርጋችሁ ምን ታደርጋላችሁ? ዩዚስ ፎቶ የምትለዋን እሷን መጫናችሁን አትረሱም ማለት ነው። ስለዚህ አሁንም ልክ እንዳሳየዋችሁ ባኩን ልክ በዚህ አይነት በጥንቃቄ በስርዓት ቀስ ብላችሁ እንደ እጃችሁን ሼክ ሳታደርጉ ወይም ደግሞ ሳታንቀሳቀሱ ቀስ ብላችሁ ስካን ታደርጉታላችሁ። የዛን ሰዓት ላይ በደንብ በትክክል ካስገባችሁ ይጨርስላችኋል ማለት ነው። ከዛ በኋላም እንደምትመለከቱት ፕሮሰሲንግ አይዲ ይላል ማለት ነው። ከዛ በኋላ ልክ ይሄ ካለቀላችሁ በኋላ ምንድነው የምታደርጉት? እኛን አሁን ሙሉ ለሙሉ ካርዱ ላይ እዛ ጋር ሁሉንም ነገር ከወሰደ በኋላ ቀጥታ ሪዳይሬክት አድርጎ ቀጥታ ስካን የሚያደርገውን ያደርጋል ማለት ነው። እዚህ ጋር የሚጠይቀን ኢንፎርሜሽን እያንዳንዱን ነገር ከካርዱ ላይ ኢሚዲየትሊ ይሞላልናል። ካልሞላላችሁ ደግሞ
ካርዱ ላይ ትክክለኛ ናሽናል አይዲያችሁ ላይ ያለውን ፈርስት ኔም፣ ላስት ኔም፣ በርዝዴይ መንዝ ወይም ደግሞ በርዝዴት ወይም ደግሞ ወሩንና ከዛ በኋላ እዚች ጋር ደግሞ ዴት ከዛ አፍተር ዜን ይር ትሞላላችሁ እዚህ ጋር ቀጥታ ማለት ነው። ከዛ በኋላ አድሬስ ደግሞ ቀጥታ እዚህ ላይ ያለው ሙሉ ለሙሉ ከጀርባ እስከ ቀበሌ እያንዳንዷን ነገር ሙሉ ለሙሉ ትሞላታላችሁ። እሱን ከሞላችሁ በኋላ እንደምታደርጉት ሜክ ሹር ዩ አር ዩ ይላል ማለት ነው። ከዛ በኋላ ጌት ስታርት ትሉታላችሁ። ወይም ደግሞ በሌላ ዲቫይስ ፒሲ ላይ ከሆነ እየሞላችሁ ያላችሁት ምን ትሉታላችሁ? ኮንቲኒው ኦን አናዘር ዲቫይስ ወይም ደግሞ በስልካችሁ እንድታገናኙ ባርኮድ ይሰጣችኋል። እሷን መንካትና መጠቀም ትችላላችሁ ማለት ነው። ከዛ እሱን አድርጋችሁ ስልካችሁን ካሜራችሁን ትከፍቱና ባርኮዱን ስካን ስታደርጉት ወደ ስልካችሁ ካሜራ ሪዳይሬክት ያደርጋችኋል። ከዛ በኋላ እዛ ላይ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ምን እንደምታደርጉት በሚሰጣችሁ እዚህ ጋር የአቅጣጫ መሰረት ፊታችሁን እያዟዟራችሁ ምን ታደርጋላችሁ? ቬሪፋይ ታደርጋላችሁ ማለት ነው። እናንተ መሆናችሁን በእያንዳንዱ እዚህ ጋር በአኒሜሽኑ በሚያዛችሁ ወደዚህ ዙሩ፣ ወደዚህ ዙሩ፣ ወደዚህ ዙሩ ስትባሉ በትክክል ካስገባችሁ እንዳደርጋችኋል አረንጓዴ ራይት ለፊት ላይ እንደምትመለከቱት ኮንግራጁሌሽን ዩ አር ደን ይላችኋል ማለት ነው። ስለዚህ ምን ሆነ ማለት ነው 10 ደቂቃ ባልሞላ ውስጥ ቬሪፋይ አድርጎ ኮንፊርም ያደርግላችኋል። ከዛ በኋላ እንደ በፊቱ ፖስታ መጠበቅ ኦር ደግሞ ሌላ ፕሮሰስ መጠበቅ ምናምን አያስፈልግም ማለት ነው። ስለዚህ አሁን ቀጥታ ዩቲዩባችሁ ላይ በምትሄዱ ሰዓት ላይ ስለዚህም እንግዲህ አሁን ቀጥታ ዩቲዩባችን ላይ እንሄድና እርን የምትለው ዋጋ እንሄዳለን ማለት ነው። ልክ ይህንን ፕሮሰስ እንደጨረሳችሁ ቀጥታ ዩቲዩባችሁ ላይ ሄዳችሁ ልክ ላይ በኩል ጌቲንግ ፔድ የሚል ይመጣላችኋል ማለት ነው። እያንዳንዱን ነገር ቬሪፊኬሽን ከጨረሳችሁ ምን ያደርግላችኋል? በተለይ ዩኤስ ታክስ ኢንፎ ምናምን ሞልታችሁ ሁሉ ነገር ከጨረሳችሁ እዚህ ጋር ጌቲንግ ፔድ ብሎ ከዛ በኋላ ሴትአፕ ኢን ፕሮግረስ ይላችኋል ማለት ነው። ምክንያቱም የሚቀራችሁ ምንድን ነው ፔመንት ብቻ ስለሆነ ማለት ነው። ፔመንት ሜተድ ወይም ደግሞ አካውንታችሁን ማስገባት ብቻ ስለሆነ የሚቀራችሁ ቀጥታ እሱን ይጠይቃቸዋል ማለት ነው። አዘርዋይስ ግን ሌላ የቀራችሁ ወይም ደግሞ ዩኤስ ታክስ ኢንፎ ኦር ደግሞ አይደንቲቲ ቬሪፊኬሽን የቀራችሁ ከነበረ ግን አክሽን ኒድድ ይላል እዚህ ጋር ማለት ነው። እዚህ ጋር በቀይ አክሽን ኒድድ ይላችኋል። ነገር ግን እነዚህን በስራ ከጨረሳችሁ በዚህ መልኩ ያመጣላችኋል ማለት ነው። የሰው መጠቀም ይቻላል ወይ ላላችሁኝ ጥያቄ ማለትም እርግጠኛ ነኝ ይሄ ጥያቄ ይኖራል ብዬ ስላሰብኩኝ ነው። ብዙዎቻችሁ ላይኖራችሁ ይችላል። በተለያየ ነገር ላይኖራችሁ ስለሚችል ናሽናል አይዲ ኦር ደግሞ ፓስፖርት ወይ ደግሞ ድራይቨር ላይሰንስ ያለው ሰው ካለ የእሱን አይዲ መጠቀም ትችላላችሁ። ነገር ግን ቅድም እንዳያችሁት ዳይሬክትሊ ኖርማሊ ምን ያደርጋችኋል ላይቭ ፌስ ኦተንቲኬት ስለሚያደርግ ወይም ደግሞ ቀጥታ ፊታችሁን እስካን እያደረገ ስለሚያይ ምን ያደርጋል ያ ሰው መስት ለጊዜው ኦልሞስት ለ5 ደቂቃ ለ10 ደቂቃ ሊተባበራችሁ ይገባል ማለት ነው። ቬሪፋይ እስከምታደርጉ ድረስ አይዲውን ሰጥቷችሁ ከዛ በኋላ እሱን እስካን አድርጋችሁ ከዛ በኋላ ደግሞ ፌስ ኦተንቲኬት ማድረግ አለበት ማለት ነው። ፌስ ኦተንቲኬት ማለትም እዛ ጋር ሆኖ ፊቱን ወደዚህ 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 እዛ ጋር አኒሜሽኑ በሚያዘው መሰረት ያችን ቬሪፋይ ካረገላችሁ ያንን የሰው መጠቀም ትችላላችሁ ማለት ነው። ነገር ግን ስራችሁ ያልሆነ ሰው ከሆነ መጠቀም አትችሉም ማለት ነው። አይዲ ብቻ ምንም ስለማይጠቅማችሁ ማለት ነው። እርግጠኛ ነኝ በዚህም ተጠቅማችሁ ማለት ነው አድሰንሳችሁ ላይ አይደንቲቲ ቬሪፊኬሽን እንደምትሰሩ ይህ በጣም ሰፖርት እንደሚያደርጋችሁ እርግጠኛ ነኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላም ሁኑልኝ። በቀጣይ ደግሞ የፔመንት እና ከዛ ውጭም ደግሞ ዩኤስ ታክስ ኢንፎ እንዴት አድርጋችሁ መሙላት እንደምትችሉ በሰከንዶች ውስጥ በጣም ውስን በሆኑ ደቂቃዎች ውስጥ ዩኤስ ታክስ ኢንፎ እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ሰላም ሁኑ።